ምን መሰለክ ያው እኔ ድሮ አብረን ስንሰራ ማለት ነው ክራሽ ነበረብን። እኔ ላይ ይሄ ደግሞ በጣም መታደል ነው የማሰበው። እኔ ላይ ነው ያው ያተሳቅ አይ ነገር ነው ይሄ እሷ ያለችበትን ሙድ አይ ሙድ ያዝን አይደለም። ይኸው አንዳንዴ ሙመንት አድርገን እንንገር ብለን እኮ ነው እኛ አንቺ ተረጋጊ ቆይ ተረጋጊ ጽጌ አንቺ ቆይ ተረጋጊ የምናችሁ ነው አይ አብዬ ከቀድባችሁ ደስ ይላል። ለምንድን እኛ ስቀን የጀመርነው ነገሩን ለምን ያው እግዚአብሔር ለምን እንደምትስቀው ምን መወደድ አዲስ ነገር ነው። ብቻችን ወይ እናውራና ብቻችንን እናውራ። እሺ ብቻችንን እንዴምስታችሁ አንቺ በቃ ተረጋጊ። የምርሽን ነው የምርህን ነው አንተ እንደዚህ የምትሆን? ሰላም እንዴት ናችሁ የጽጌ ሮያል ቤተሰቦች? ሃይ ጋይስ ደህና ናችሁ? ሰላም እንዴት ናችሁ ጋይስ? ሃይ እንዴት ናችሁ ጋይስ? እንግዲህ ሰሞኑን በጣም ጠፍቼባችኋለሁ፣ ይቅር በሉኝ። ከዚህም በኋላ አላረገው አልደግመውም ጭራሽ። እንዴት ብላችሁ ይቅርታ እንደምታደርጉልኝ ራሱ አላቅም። ዛሬ ግን ይቅርታ እንድታደርጉልኝ ብዬ አንድ አሪፍ የሆነ ቪዲዮ ይዤላችሁ መጥቻለሁ። ዛሬ እንግዲህ ያቡ ይመጣል፣ ያብስራ ወይም አቡሌ በስሙ እንደምታውቁት አቡሌ ዛሬ ይመጣል። ሰሞኑን እንግዲህ ከአቡሌ ጋር ቪዲዮዎችን እየሰራን ነው፣ ማስታወቂያዎችን እየሰራን ነው። እንዲሁም ደግሞ ፊልም ፕሮዲዩስ ማድረግ ስለፈለኩኝ ከሱ ጋር አንዳንድ ኤክስፒሪየንሶችን ለመለዋወጥ ይመጣል ማለት ነው። ዛሬ እናወራዋለን ስለ ፊልም ምናምን፣ ስለ ኢትዮጵያ ፊልም አይደል እንስራ እስቲ። አዎ እንግዲህ የቅርቤ ሰው ነው፣ ያው ከልጅነቴ ጀምሮ የማውቀው አይነት ሰው ነው። አብሮ አደጌ ነው ማለት ይቻላል። ከድሮ ነው የማውቀው ታውቃላችሁ። ሰራ ነው የሚተዋወቁት በፊት ልጅ ሆና ሰፈር ውስጥ ምናምን ነገር ቲያትር ስትሰራ ነው የሚተዋወቁትና ያንን ነገራቸው ነው ከፍ ሊያደርጉት መጥተዋል። አንድ ላይ እንዴት ነው ጋይስ? ከስር ያጨበጨባችሁ እንደሆነ ተስፋ እናደርጋለን። እና ቤተሰቦች ዛሬ አቡሌ ወይም ያቡ ይመጣል። ሲመጣ ግን ያው ስለ ስክሪፕትና ስለ አንዳንድ ፕሮጀክታችን እንደምናወራ ነው የሚያውቀው። እኛ ደግሞ አንድ ሴራ ጠንስሰናል። አንስሻለሁ በየራስሽ አንስሽ ዳግሪያቸው አንስሰናል። አዎ አብረሽ ተልኮሪ አይደለም ጋይስ፣ ሁሉ ጊዜ ማለት ነው ለሚፈጠረው ነገር እኛ ተጠያቂ ለማድረግ ትሞክራለች። እሞክራለሁ እንጂ ያን ያህል እኮ አስጠይቃለሁ። ግን ፍራንክ የምታደርግ ለሊትም ስትነሳ የሆነ ሰው መታ የሆነ ነገር ማድረግ ስትፈልግ ምናምን ነገር ራሷን ታሳቡን የምታበላው ያው በብዙ ነገሮች ከጎኗ መሆን ስላለብን እንስማማለን። ስታጠፋም ስታለማም ከጎኗ መሆን ስላለብን ነው የምንስማማው። እንደዚህ አይነት ጓደኝነት እኔ ታውቃላችሁ አታውቁም በእርግጠኝነት። እና ቤተሰቦች ዛሬ ያቡ ይመጣል። ያቡ ሲመጣ እንግዲህ ምንድነው የምለው ያው ከድሮ ጀምሮ ክራሽ አለብኝ። የድሮ ፍቅር ይቅር። ያው እንግዲህ እኔ ከድሮ ጀምሮ ክራሽ አለብኝ። ያው አብረ ተማሪ ሆነን ያቡን ያልወደደ የለም። ምን ነው አለ እንዴ ማለት አይ ቶጅ ነበር አቅረበር ግን ቶጅ ነበር ምናምን እንግዲህ ይኸውላችሁ እኔ የልጅነት ክራሽ ነበረ፣ የሷም ነበረ ነበረ። እሺ የሁለታችን ነበረ ነበረ። ኧረ አይ ዛሬ ፈልገው ነበረ። ዛሬ አንቺ ጨርሽ ነገ ደግሞ የሷ ይላል ነው ብቻ መሆን የማትፈልገው ያዳብረሽ በፍራአቦል እንመጣበታለን። የሷን ነገር ፊክስ እናድርግና ጋይስ እንመጣበታለን። ምን ተፈጠረ መሰላችሁ? ልክ ድጋሜ በስራ አጋጣሚ ስንገናኝ ቲክቶክ ላይ ምናምን ቪዲዮ አይታችኋል። በጣም ብዙ ስራዎችን እየሰራን ነው። በጣም ተወደታላችሁ። በጣም ነው የሚያምር። ቤቲ በቅናት ያለሽ ነው። እሺ ቤተሰቦች ጌታ ደስ ይላል። የመጣችሁበት ነገር በጣም ደስ ይላል። የምር እኔ አሁን ከድሮ ጀምሮ እንደሆነ ነው አላውቅም ነበረ። ሪሰንት ነው ያወቁት የነገርሽኝ። ኦኬ ከዛሬ 10 ምናምን ዓመት በፊት ነው ቲያትር ሲሰሩ የሚተዋወቁትና አሁን ደግሞ ያንን ነገራቸውን ከፍ አድርገው ለጥበብ ትልቅ አስተዋጽኦ ለመክፈል ነው የመጡት አይደል? በቃ
ኢትዮጵያ ኢንዱስትሪ ላይ ከባድ ነገር ለመፍጠር በቃ እኔ ኤነርጂ ነው የምፈልገው። ጋይስ እንግዲህ አብረን እንግዲህ እንሰራለን ብለን እናስባለን። በጣም በብዙ ነገሮች ያው ፊልም ላይ ምናምን እንደሆነ ታውቃላችሁ። እሱ የተለያዩ ፕሮጀክቶች ይዟል። አሪፍ ስራዎችን እየሰራ ነው። በዚህም ደግሞ ትልቅ ማበረታታው አጠገቡ ያለውት እንደ ጓደኛ ሆኜ እንደ ብቻ እንደነኝ እኔ እንደነኝ እና ደግሞ እንደው ላይ ይቁም እስኪ እናስብና አይዋለ እንደው ዋራ ይተለ ምን ነው ጭስ አይ አሳቀ ያቀ ምንም ይሁን እንደዚህ ብዬ አቀመጣለሁ እንጂ አሁን መጨረሻ አልታወቀም ማለት ነው። አይ እና ቤተሰቦች ለማንኛውም ዛሬ ያቡን ከድሮ ጀምሮ ክራሽ እንዳለብኝና ብዙ ጊዜ ልነግረው ፈልጌ እንዳልነገርኩት እንደፈራውና ፍቅሬን ደግሞ እንደምገልጽለት እነግረዋለሁ። እነሱም ያግዙኛል ጓደኞቼ ስለሆኑ እሺ ምን ይደረጋል ጋይስ አጠገባችን እናለቀቅሳለን። ምን ማድረግ ይቻላል? ምንም ነገር አይ ግን አይ ክብሬን የሚነካ ነገር እንዳታረጉ። አለቀሽ ኦልሬዲ አለቀሽ እናንተ ታፈቅራለሽ ይለያያል። አንዴ ክራሽ ሆኗል ክብር ምናምን ብሎ ነገር የለም። አንዴ ሆኗል ሁለቱ እንደ ይለም በቃ እሱማ ግን ይልሽ አይ እኛ አሁን ነገሩ መናገር ያለብሽ አንቺ ነሽ፣ ባለቤት አንቺ ነሽ፣ አፍቃሪ ምናምን አንቺ ነሽ። ሶ ሀሳብሽን ትናገሪያለሽ፣ እኛ ደግሞ ያለውን ነገር እናስረዳዋለን ቢረዳሽ ምናምን እና ያው አብራችሁ በምታሰልፉበት ጊዜ መላመድ በጣም ብዙ ነገር አመጣ። ጋይስ እንበላልሻለን ባልባ ሆዱ ለራሳችሁ ግን ዳበሉ ማለት አበለው በቃ ተባብረንሽ ነው እዚህ ከሰይ መጣ ተባብረን እንበለዋለን። ላቺ እንበለዋለን እንብላው በቃ ላቺ መግዛው ይሰጥሻል። እና ቤተሰቦች ለማንኛውም ዛሬ ስለ አንዳንድ ፕሮጀክቶች ለማውራት ዛሬ ያቡን እናገኘዋለን። ያው ፕሮጀክቱ ላይም እነሱ አሉ አሪፍ ነገሮችን ለመስራት እንግዲህ እየሞከርን ነው። ዋናው ሀሳባችን ግን እሱ አይደለም። ዋናው ሀሳባችን ፍቅራችንን መግለጽ ነው። ፍቅሬን መግለጽ ፍቅሬን መግለጽ ነው። አይ ያው እየተረዳናለን እኮ ነው ፍቅራችን ተተለማመድ ምንም ነገር ስናደርግ አብረን ስለሆነ ለመደብኝና መቋደስ ጀመርኩኝ። ወንዶቼ ስነ ስርዓት ያው እንግዲህ ትረዳታለህ ብለን እናስባለን። ሴት ልጅ ናት። እስከዛሬ በጣም ብዙ ሳይን አሳየች። አልገባህም ያው የጥበብ ሰው ስለሆነች እየተወረችም ሊመስልህ ይችላል። እኛ ምስክር ነን። ዛሬ ሁለት ምስክር ይዛ መጣለች። አንተም ደግሞ አንተም እየተወንክ ሊሆን ይችላል አይታወቅም። አራሪ እንደዚህ ሰው ይመስለኛል። ስሙን አታግዱ ጋይስ። ሲመጣ ግን ያው በደንብ ለማስረዳት እንሞክራለን የጓደኝነታችን። አዎ እንግዲህ በደንብ ለማስረዳት እንሞክራለን። ያው ትንሽ ተጠብቁናላችሁ። እስቲ ሲመጣ ተመልሰን እንመጣለን ጋይስ። አዎ እንዴት ነው መናገር አለብሽ ነው ነገር ለዚህ ወይ ደረገጥኩኝ። አዎ አይ እንትኑን ቀለል እናርግልሻለን ላንቺ ቀለልና በዛ ጀምረዋለሽ። እኔ አፈርጥልሻለሁ ነገሩን ፍርጥ አድርጌ ከዛ ትወጃለሽ። አይ እኔ ማም እሺ አትልም። እሺ ወይስ እሺ እሺ ወይስ እሺ አላ እሺ ወይስ እሺ መንቀልቀል የለም። እንደ አይ ነው ነው እሺ እየጠራ ነው እሺ እየጠራ እኮ ነው። ቆይ እንዴት ተዘጋጁ? በስልክ ነው መች መጣ ፀጉር አሪፍ ሄሎ ወይ ደረስክ? ታምጣ ሂጂ። እሺ እኔ ልምጣ። እሺ አሪፍ ነኝ። ቆይ አስተካክሉኝ በእግዚአብሔር። አይ አስተካክል ነገር ይልሽ። አመሰግናለሁ። ሂጂ በጣም እሺ አይ ዛሬ ፕሮጀክታችን ዛሬ ያንቺ ነበር። አረኔ አልነበረም። እኔ ክራሽ ይዘታት ላይ ድሮ ማለት እሷ ቡሌ ምናምን ሆኖ ይሰራ የኔ ክራሽ ዋናው ነው ሀብታም ሆኖ ነው
እንዴት ነህ? እንኳን ደህና መጣ። ተገናኝተን አናውቅም። ግን ቪዲዮአችሁ ላይ ግን ማይ ጋድ ስፔሻሊ እቺ ማለት ተወዳለሽ ቪዲዮ ደስ አላችሁ እንደ ላይክ ጀማችሁ ራሱ ጀማርሲ ለምን እኛ ጋር ገቡም ታዲያ እኮ እሱ ለማውራት ነው እኮ የተገናኘነው። ማርያም የሆነ እንትን አለና ዋይ ናት ኢንቮልቭ ታደርጋላችሁ። ደስ ይላል። ደስ ይላል። አዎ እሱንም ለማውራት ነው የመጣ ነው። ስልክ አንዳንድ ነገሮች ላይ አሪፍ አክቲንግ በጣም ይሰራል። አሪፍ የምትወደው አይነት ልክ እንዳንቺ ምን ላይ እንዳላችሁ አላውቅም። ቲክቶክ ላይ ነው የማውቃችሁ እንጂ አክቲንግ ትሞክራላችሁ አትሞክሩም አላውቅም። ግን አሁን እኮ ትንሽ ሬርሳል ላይ ምናምን ይመጣል በደምብ ስንነጋገር ነው። ጎበዝ አስተማሪ ነው። ጎበዝ አስተማሪ የምሬን ነው የምላችሁ። ድሮ ስንሰራ አብረን እሱ ባያስተምረኝ እሱን እያየሁ ብዙ ነገር ተምሬያለሁ። ሊሆንም ሌላ አስተማሪ ነበራት ነው ያለው። ናይስ እና የሆነ ነገር ውሰዳ ምን አላችሁ? ምንም ይሄ ካፌ ነው፣ ሻይ ቡና ብቻ ነው ያለው። ወተን እንብላ እንዴ? ይሻላል። ወተን በቃ ወጥንዳ እንዴ ቆይተሽ ቆይ። አረ ይረጋጋ ልጁ። አሁን አንድ ከመንገድ ነው የመጣው እንዴ? ወደ ስራ ነው። ወደ ስራ ነው። ንፋስ ይሰጥ ስራው እንዲላለን ይደርሳል። እሺ ይደርሳል። እሺ ደስ ያል ግን ቤቱ በጣም ደስ ይላል። በጣም ንፋስ አለ። እንደዚህ አየር እያየህ ምናምን ሰው ታዲያ አሁን እንዴት እናርክ? ላይክ ስለ ስክሪፕቱ ከስክሪፕቱ በፊት አንዳንድ በደንብ መታወቅ ያለበትን ነገር ማየት ፈልጋለሁ። ስክሪፕቱን አነበብኩት፣ ቆንጆ ነው በጣም። ሌላም አለ አረ ማረም በጣም ብዙ አለ። ወደ 5 ስክሪፕት ምናምን አለ መርጠን ብዙ ገንዘብ ማስወጣን ጋር መስራት እንችላለን አይደለ? ግን እሱ ምሳ እየበላን ነው። እሱ ይደርሳል። ምሳ እየበላን ነው። ግን ሶስታችሁም ደስ ብሏችኋል። ሌላ ፕሮዲውሰር አገኛችሁ? አይ ስክሪፕት አነበብኩና ነገርኳቸው። በጣም ወደዱት። የምር አይ ደስ ይላል በጣም። መስራት እኮ ይሄን እንስራው። በጣም አሪፍ ነው በጣም። አዎ አይ ካንተ ትወና ጋር ከሷን ትወና ጋር ምን ይለናል? አሪፍ ነገር እንደሚመጣ አሪፍ ነገር ይመጣል። የሆነ ነገር ልናናግርክ እንፈልጋለን። ሌላ ስክሪፕት ፈልገው እኮ አይ ኖ አይ ከዛ ከስራ ውጪ ኦፍ ኮርስ ይችላል ነው። ምንድነው ነገር ቤት ይበል ቤታችን አንቺ ተወርሽ እንዴት ተቀባበላላችሁ? ምንድነው? ቤት ይበል ዴት በባረም ነገር አይ አንቺ ብታውል ይሻላል። ኖ እኔ ምን ብዬ ነው ካኛ አንቺ ትሻለሽ። ምንድነው? እሺ ያው ከሷ እኮ ስትጥሽ ያለ መሰለህ። አይ ያው ምንድነው? ጥሩ ነገር አይ መጥፎ ነገር አይደለም። እንደውም የበለጠ ነገሩን ጥሩ ያደረገው ይመስለኛል። ምን አለ መሰለክ በፊልሙ ዙሪያ መሆን አለበት። አይ አይደለም በፊልሙ ዙሪያ ግን በፊልሙ ዙሪያ ነው። አይ ያው ግን የታንጀው ነገር ስራና ስራ ብቻ ነው። ኦፍ ኮርስ አሁን ከስራ ውጪ ወደ ገደለ ትንሽ ነገር ምን አለ መሰለክ ያው ብዙ ነገሮችን አይተህ መረዳት ትችላለህ ብለን እስካሁን ዝም ብለን ከምትነግረው አንፃር ነው ነገር አይደለም። አይ ነገር ሲስ ነው ያምር ቁም ነገር ነው ወይ እኛንም ቀልድ ያስመሰልን አይ ቲንክና እሺ ከቁም ነገሩ ሰደውና ነገሩ ምን አለ መሰለህ ያው በጣም ብዙ ጊዜ ረጅም ጊዜ አብራችሁ አሳልፋችኋል። ለልጅነት ትውቃላችሁ ምናምንና ላይክ ወይ ልትጠብቀው ትችላለህ ወይም ደግሞ በጣም ብዙ ነገሮችን አይተህ ተረድተህ እና ችላል ትችላለህ። እና ምንድነው ካየኸው ሳይን በጣም ብዙ ነገሮችን ብትረዳ ጥሩ ነበረ። ከጽጉ ነው? አዎ ጽጉ ነው። አይ ምን አለ መሰለህ ያቢ ምንድነው? ቆይ አይ ቲንክ መላመዳችሁ ብዙ ነገር አጥቷልና እኛ ደግሞ ከኛ ጋር ሆነን የምታሳልፈውን ነገር በጣም ብዙ ነገሮችን ስለምናይ
ከቀን ወደ ቀን ዝም ማለታችን ትንሽ ረብሻልና ከመግባባታችን ነው የጀመረው። አዎ ከድሮ ነው የጀመረው። አሁን መልሳችሁ መስራት ጀምሩ አሁን አገር ሽቶ ምን አለ መሰለህ ወደ ገደለው እንግባሽ። እሺ ወደ ገደለው እንግባና አረ ሙዳት ያዙብኝ በክሳይ አረ ምራችን ነው ቁም ነገር አድርገው አትሳቅ እኮ ልንገርህ ምን መሰለህ አትጨናነቂ። እሺ ኖርማል ነው እኮ ጀምረናል በቃ ያው ምንድነው ግራ ያው ነገሩ ሲሪየስ ቁም ነገር ሲሪየስ ነው እኮ ሲሪየስ ባይሆን ነው ማለት እንደዚህ አይነት ነገር ውስጥ እኛ ባንገባ ደስ ይለን ነበር። እሺ ዋራፕል ምንድነው አፕን ያደረገው? እሺ ምን መሰለክ ያው ክራሽ ነበርክ አብረን መስራት እንጀምር ደግሞ የሆነ ስሜት ሰማኝ እኔ ላይ ነው ይሰካ ያው ያተሳቅ አይ ነገር ነው ይሄ እሷ ያለችበትን ሙድ አይ ሙድ ያዝን አይደለም። ይኸው አንዳንዴ ሙመንት አድርገን እንንገር ብለን እኮ ነው እኛ። አንቺ ተረጋጊ። ቆይ ተረጋጊ ጽጌ ቆይ ተረጋጊ። የምናችሁ አይ አብዬ ልከቀድ ነው ደስ ይላል። ለምንድን እኛ ስቀን የጀመርነው ነገሩን ቀለል ያው እግዚአብሔር ለምንድን ነው የምትስቀው? ምን መወደድ አዲስ ነገር ነው? አረ እግዚአብሔር ተው እንዳትያዝ አይ ቲንክ እኛ ነን ነገሩን ቀልድ ያሳረኝ። ቆይ ጽጌ ቆይ አይደለም ቆይ አይ ከዚህ በላይ እኛ ስቀን ስንጀምረው ነው ነገሩ እንደዚህ ነው አይደለም። በእግዚአብሔር በእግዚአብሔር ነው ልጅ ስሚኝ ቆይ አንዴ ልናወራ ነው አይደል የመጣነው? ምን እኮ ልናወራው ነገር አስተናግደን እንሄዳለን። ጽጌ ተረጋጊ። እሱ እኛ ይቀልልስ ነገር ቀልድ እየመሰለ ነው። አሁን ግን እኛ ስለሳቅን ነው ነገሩን ያቀለለ። ጽጌ ተረጋጊ እኮ ልረጋጋ ነው ወጥቼ ልረጋጋ ቤት ለምን ሆነሽ? ተረጋጊ ምን ሆነሽ ነው እንዴ? ተረጋጊ በቃ እያወራን እኮ ነው። ኖርማል በቃ ታው እሺ አይደለም አሁን ቁም ነገር አለማውራት አይደለም። ይልሽ ጽጌ እሱ ነገሩን ከቁም ነገር አልወሰደም። እኛ ተስቅ ነበረ። ለዛ ነው ይልህ በጣም ብዙ ሞመንቶች አልፈዋል። ግን ደግሞ ፕሮጀክት ልትሰሩ ነው። ይሄንን ነገሩን ደግሞ ሳትገልጽልን መስራት ከብዷታል። ገባክ? ውስጥ ያለው ነገር እንድታውቅ ትፈልጋለች። የምርሽ ነው ጽጉ I'm sorry እኮ ይልህ አሁን ነገሩን ከስዊስ ሰደውና እግዚአብሔር ለኔ አትሰገር ነው ታዲያ አስቀ ኖ ግራ ስለገባኝ ነው። እግዚአብሔር አንተ እኮ ልክ ነህ። አሁን ስለሳቅን ነው እና ነገሩን ከሲሪየስ ሰደውና ላይክ እያንዳንዱ ሞመንት ከባድ አሁን ይሄንን ነገር ዛሬ እንደዚህ ለማውራት ራሱ የተወሰነበት ነገር ምናምን በቃ ነገሮች ቀላል ስላልሆኑ ነው። እና ደግሞ እስከ ዛሬም ትረዳታለህ ብለን አስበናል። አብሮ አደጋችሁ ምናምን ለማውራት በጣም ብዙ ሳይን እኮ አለ አይደለ? ኖ እኔ እውነቱን ለመናገር ምንም እንደዚህ አይነት ነገር ምናምን ከእሷ ጋር አስቤ አላውቅም። እውነቱን ለመናገር ለምንድን ነው ያላሰብከው? ለምን አላሰብክም? አሁን እሷ ያሰብክ መስሎት ነበረ በጣም አይ ነው ግን ብቻችን ወይ እናውራና ብቻችን እናውራ። እሺ ብቻችን እንዴንስታችሁ አንቺ ወጣ ተረጋጊ። የምርሽ ነው? የምርህ ነው? አንተ እንደዚህ የምትሆን ማለት ያው ስለ የምርህ ነው? አይደለም ግራ ስለገባኝ ነው። ምንድን ነው ግራ የሚገባክ? መወደድ ምን ብርቅ ነው? አይደለም ወይ ከዚህ በፊት የሆነ ያልተነጋገርን ወይ እንዴ? መነጋገር አይጠበቅብንም። ብዙ ነገር አሳይህ ነበር እኮ እኔ እንድቆጣ ለምን? አይ እኔ እንዴ የራሴ ስንት ህይወት አለኝ። ራሴ ብዙ ነገር እንዴ ራስህ ምንም ነገር ይኖርክ። እኔ ደግሞ ወድ ነው የነገርኩህ። ቢያንስ የምትመልስበት መንገድ እኮ ልክ አይደል እኮ። እንዴ ለኔ ያስደነግጣል። ያስብ እንጂ እንዴ እኔ አሁን እዚህ ኤክስፔክት አድርጌ የመጣሁት ስራ ነው። ገባሽ አይደለ? ስራ አስቤ መጥቼ ከዛ አንቺ ደግሞ ባንዴ እንደዚህ ከጓደኞች ጋር እንደዚህ ታደርጊ ያስደነግጣል። ተረጅ ምንም አያስደነግጥ። ስማኝ ቆይ አይደለም ስሚ፣ ተረጋጊ። መጀመሪያ ተረጋጊና እኮ ምንድን ነው የምንረጋጋው? ምን ተረጋግቼ ምን ላድርግ? አሁን እንደዚህ አንደኛ ስራ ልጀምሮ ነው ማለት ነው። እንደዚህ ሪሌሽን ስንት ምናምን እኔ አልወድም፣ ደስ አይልም። እና ደግሞ የእናንቺም ደግሞ እንደዚህ ጓደኛ እንደሆነ ስራ እየሰራ ወደፊት ብዙ ነገር መስራት እንችላለን። እኔ የራሴ ህይወት አለኝ። እኔ ወደድኩ ያብስራን የወደድኩ ምን ላድርግ እኮ ያልችልም እንዴ? ምንድን ነው የማትችለው? ከዚህ የራሴ ህይወት አለኝ። እንዴት የራስህ ህይወት አለ? እኔ እና አንቺ እኮ በፊት እኮ ነው የምንተዋወቀው።
አሁን ላይ ታዲያ ምን እኔ ላይክ ዝም ብዬ የምኖር ሰው እኮ አይደለም። የራሴ የተለያዩ ውጣ ውረዶች አሉ አይደል እንዴ? በላይ አንተ የራስህ የተለያዩ ውጣ ውረዶች ከረጅም ጊዜ በኋላ አሁን መጥተሽ እንደዚህ እኔ አብስራው ይችላል እጮሃለሁ። እዛ ላይ እንዳለ እናውራሽ ህይወት አለኝ እንዳትለኝ፣ ሌላ ህይወት አለኝ እኔ ከአንቺ ጋር መሆን አልፈልግም ምናምን ይሄን ለመስማት አይደለም የመጣሁት። ምንድን ነው? ምንም አልሆንኩም። እግዚአብሔር እጮሃለሁ። እሺ እኮ ምን ላድርግ ነው ይሻላል? ምን ላድርግ እኔ ምን ላድርግ አይባልም። አሁን እኮ ምን እንድልሽ እሺ አፈቀርኩ ስል ምን ልትለኝ ነበር ያሰብከው? ጀመር ወይ ደግሞ አፈቀርኩኝ ላለች ሴት ምን አይነት ምላሽ ነበር የምትሰጠው? እኮ ላይክ ፎር ሚ በጣም ከባድ ነው። ባንዴ የሆነ ነገር ዲሳይድ ለማድረግ ነው። ዲሳይድ አድርግ አላልኩም። ቢያንስ እኔ እንደ ፍቅረኛ ትሪት አድርገኝ ነው። ኖ አይ ካንት አልችልም። ለምን ነው አልችለው? እንዴ እንደዛ አስቤሽ ነው ያላቅም። እግዚአብሔር እንዴ ተረጋጊና ነው ረሳው ነው የምንረጋጋው። አሰልፍ ይበቃል እኮ እሺ አይውልሽ ተረጋጊና ቁጥረሽ እንደዚህ ነው። እንዴት ትሪት የምታደርጊኝ ነው? አብስራ እኔ ስለ ስራ ነው ብለሽ የመጣሁት። ከዛ በኋላ ሰምቲንግ አዲስ ነገር ነው። አሁን በእኔ ቦታ ሆነሽ አስቢ። ስለ ስራ ብዬ ጠርቼሽ ሰምቲንግ አዲስ ነገር ስነግርሽ ምንድነው ልትይ የምትሽው? ገባሽ? ለኔ እኮ ይከብዳል። ለአንተም ይከብዳል ነገሩ፣ ግን ለኔም ይከብዳል። እኔ እናንተ ስራ አብረን መስራት ካለብን እኔ እንደ ፍቅረኛ ነው ትሪት ማድረግ ያለብን። ካለበለዚያ እኔም ይከብደኛል፣ በጣም ይከብደኛል። በጣም አሁን በጣም ቱ ማች ያለፍሽ ነው ማርያምን። እኔ እየተረዳሁሽ ነው ያለው። ገባሽ? እሺ ሳሚ ያምሻል ነው ጤነኛ አይደለሽ ነው ጉንጨል እኮ ነው ሳሚ አርዘሽ በቃ እግዚአብሔርን። እኔ እኮ ያሳለፍነውን ነገር ስለማቅ ትንሽ ትሪት ላድርግሽ ብዬ ነው። ግን በዚህ ልክ ደግሞ አንቺ ከመጣሽ ደግሞ ማለት ነው እኔ ንቀት እየናከኝ ነው። አልገባኝም። አንገል ልንገርሽ እኔና አንቺ ኖ እሱ መብትሽ ነው ማለት አረ ወደ ዘይጂ በእናስመምሻል እንዴ ተረጋጊ። ስራ ሳሜን እጮሃለሁ። ይኸውልሽ ስራው ሙሉ ለሙሉ መቅረት ይችላል እኔና አንቺ መሀል ማለት ነው ከፈለግሽ። እኔ ለስራ እግዚአብሔር ምስክሬን እኔ ለስራ ብለሽ የሆነ አድቫንቴጅ እኔ እየማልክ ነው ጭራሽ። ኦፍ ኮርስ ለስራ አድቫንቴጅ እኔ ሌላ ነገር አስበሽ ከሆነ በጣም ተሳስተሻል። እኔ የራሴ በጣም ትልቅ ህይወት ያለ ልጅ ነኝ። ገባሽ? እኔ ያለሁበትን ነገር እንኳን ሳታቂ ነው ዝም ብለሽ እያወራሽ ያለሽ የመጣልሽም ማለት ነው። ኦ ማይ ጋድ አም ሶሪ እሺ ብሎ ነው መቼስ እሺ ደለ በቃ እሺ ቆይ ምንም አይደለም። ቁጭ በል ተረጋጋና ቁጭ በል አይደለም አይደለም እሺ ሰው አስጨነቁ። ይቅርታ በጣም እኛ እኮ እንደዚህ እንዲደብርህ አይደለም እኮ ያብዬ። እሱ ኦኬ ሻው ምንድነው ስራውን የምንሰራም ከሆነ እንስራ፣ ካልሆነም እኔ እንሂድ ይሻል። ለባሽ አሁን እዚህ ጋር ሌላ ግርግር ነው ነው ዳሰው ባልኩት እንደዚህ ይደረጋል። አይ እሱ ሳይሆን እኮ እሺ በቃ አይናችን እሺ እንትን ነው ያብዬ ሶሪ ያልን እኮ አይደል? ተረጋጋና አዳም አይደለም። አሁን አክቲንግ ምናምን ላይ ያልክ ስለሆነ እኛ እንዴት ነው የሚለው ለማለት ፍራንክ ነው። በእግዚአብሔር ወይኔ አንተ አስደነገጥከኝ እኮ ምን ችግር አለው? አንቺ የምር እንደዚህ ነው እንደዚህ ነው የምትኮሳተረው? ፊልም ነው ፈራው። አንቺ እንደዚህ ነው የምትኮሳተረው ትላለች እንዴ? እንዴ እኮ ማመን ከብዶኛል እኮ እግዚአብሔር ይገርማል። ለሶስት የምሯን እንቧ ምንም ቅር አላለም። እኔ እኮ አክቲንግ ላይ እንዴት ነኝ ለማለት ነው። ወይኔ ፊቱ ቀላ መስሪያሽ ፈልጊ ጠርጥር ያለው እኮ ሰምቲንግ የሆነ ነገር ሀብት እንዳያደርግ ማለት ነው። ሲሪየስ ሆነ ብቃ ኧረ በእናታችሁ ይሄን ኤነርጂ ፈልገዋል። አንተ ወረረኝ ሰውነቴ። የት ጋር ነው ካሜራው?
አይደለም ነበር ሲጀመርኛ ፕራንክ እናድርግ ብለን ሳይሳካልን ቀርተው አያውቅም። የፕራንክ ኩዊን መሆኔን አስመስክራለሁ ጋይስ። ሌትስ ጎ በዚህ ልክ ተዘጋጅታችሁ ልጁ እንደዚህ ጆሪ እያስለብሳችሁ ታላየው። ማይ ጋድ አንተልኩ ለምሳሌ እንዴ ለነገኝ ምን ያህል እንደምሽ እስቲ ንገራቸው ምን ያህል ጎበዝ እንደሆነ እግዚአብሔር እንተባበራለን። በነገር ላይ አንተም እንተባበራለን። አይ ኖ እንደዚህ ማለት ነው። አፑሌቲ ብሎ የመጣላችሁ አይ ጋይስ እንደዚህ አልፈለ ሪቬንጅ ነው በይቅርታ ይለቅ ሪቬንጅ እንዳይመስልሽ። ኧረ ያው እንደዛ ይቅርታ አንቺ ነው እሻለሽ ነው ነገር ስለው የተንኮሳተር እግዚአብሔር ምንድነው ሰምቲንግ የሆነ ነገር ኩክ አድርጋ እንደምጠብቀኝ የሆነ ሁሌ አስባለሁ። ልጅቷ ክሬዚ ስለሆነች ማለት ነው። ግን የእናንተ እኔ እና ቀይ ሰው ሲኮሳተር በጣም ፈራው። የሆነ ቀንድ ምናምን አየነው ነው ሳለ እና በዚህ መንገድ ነው እንግዲህ እኔ አቀባበል ያልከው። ዌልካም በሉት እንኳን ደህና መጣ። እንግዲህ ጋይስ ሌላ ቪዲዮ ላይ እንገናኛለን። እንግዲህ ፕራንክ በማድረግ ስለምታወቅ እኔ ፕራንክ ጠብቁ እና አሪፍ ጊዜ አሳልፈናል። እስካሁን የገረመኝ አብራችሁ ስለነበራችሁ ቴንክ ዩ ጋይስ። ባይ በሏቸው። ባይ ጋይስ።